አሁን ቅድም ካቆምንበት እንቀጥላለን። ክሬት ወርልድ ውብ አሳይን ሮቦት ያልነው ይህንን በደንብ እንድትረዱት እንፈልገው። የወርልዳችን ሳይዝ ለመቀየር ኦር ለመቀነስና ለመጨመር ከፈለግን ኤክስ አክሲሱ አቬኑስ ብለን ነበረ። እዚህ ጋር አቬኑስ ብለን 15 ተሰጠ ነው ቅድም። የሮቦታን ኢኒሻል ሳይዝ ደግሞ ለመወሰን አቬኑ ብለን ነው የምንሰጠው። ሁለቱን ልዩነቶች በደንብ እንድትረዱ ነው። ሮቦታ የሚለው ላይ አቬኑ ነው፣ መጨረሻው ላይ ኤስ የለውም። እዚህ ጋር ግን ኤስ መጨረሻ ላይ ትኖራለች ማለት ነው፣ ወርልዳችን ሳይዝ ለመስጠት። በተመሳይ ስትሬቱም እንደዛው ነው። አንድ ብቻ ስትሬት ብቻ ብለን ብንሰጥ ኢረር ነው የሚለን። አሁን ይሄን ረን ብናደርገው ምን ያለበት ይሄ ስትሬትስ ነው። በሰዓት ኢረር ነው የሚሰጠን። ክሬት ወርልድ ስትሬት የሚባል አርጊውመንት የለውም እያለኝ ነው። ይሄን ምን ማድረግ አለብን ማለት ነው? ስትሬትስ ማድረግ አለብን። አዘርዋይዝ ይሄን ስትሬትስ ካላደረግን አይሰራልንም ማለት ነው። ስትሬትስ በምንል ሰዓት ግን ይሄ በስትክክል ይሰራልናል። ያው እንደምናየው እዚህ ጋር ወርልዳችን ይመጣል። እዚህ ጋር ስትሬትስ ነው የምንለው፣ ታችኛው ላይ ከሆነ ግን ስትሬት ነው የምንለው ማለት ነው። ይሄ ግልጽ ይሆንላችሁ ይመስለኛል። የላኛው ስትሬት የታችኛው ስትሬት ነው። በመቀጠል ዛሬ የምናየው ስለ አይደንቲፋየር ወይም ስለ ቫሪያብሎች ነው። ቫሪያብል ወይም አይደንቲፋየር የምንለው ኤግዛምፕል ለሮቦት የምንሰጠው ወይም አሳይን የምናደርግለት ስም ነው። ለሮቦቱ ብቻ ሳይሆን ለኤኒ ቫሊዩ ከዚህ በኋላ አብረን የምንቀጥልበት ነው። ኤኒ ቫሊዩ አሳይን ስናደርግ ኔም እንሰጠዋለን። ያ ኔም ቫሪያብል ወይም አይደንቲፋየር ይባላል። አንድ ቫሪያብል ወይም አይደንቲፋየር ቫሊድ ለመባል 5 ማሟላት ያለባቸው ሩሎች አሉ። አሁንም 5ቱን አንድ ባንድ እናያቸዋለን ማለት ነው። እዚህ ጋር እንደምታዩት ቫሊድ ቫሪያብል ወይም አይደንቲፋየር ለመባል ሪኳየርመንቶቹ 5 ናቸው። አንደኛው ኦልዌይስ መያዝ ያለበት ይሄ ኔማችን ነምበርስ ሊሆን ይችላል። ነምበርስ ከ0 እስከ 9፣ አልፋቤት ስሞልም ይሁን ካፒታል ኤ አፕ ቱ ዜድ ኦር አንደርስኮር። አንደርስኮር የምንለው ሺፍት ይዘን ማይነስ የምንነካት ማለት ነው። ማይነስ እና ሺፍት ይለያያሉ። ይሄኛው ማይነስ ነው፣ ሺፍት ይዘን የምንነካው ግን አንደርስኮር ነው ማለት ነው። የምንሰጠው ኔም መያዝ ያለበት በእነዚህ ሬንጅ ውስጥ ብቻ ነው። ወይ ቁጥር ሊሆን ይችላል፣ ወይ አልፋቤት፣ ወይ አንደርስኮር፣ ወይም ደግሞ የእነሱም ቅንጅት ሊሆን ይችላል። ግን ዋናው ነገር ከነዚህ መውጣት የለበትም ነው። አንድ ቫሪያብል አይደንቲፋየር ወይም አይደንቲፋየር ቫሊድ ለመባል አንደኛ ማሟላት ያለበት ሩል ይሄ ነው። እዚህ ጋር መተን ሁቦ የሚለውን ስናየው ሁቦ የሚለው ከአልፋቤት ነው የተሰራው። ይሄኛው ትክክል ነው ማለት ነው። ቫሊድ አንደኛው ሩል ያሟላል። አሁን አንደኛው ሩል ማያሟሉ ብናይ ይሄንን ብንይዝ አይቻልም። ምክንያቱም እዚህ ጋር ሃሽታግ አለ። ሃሽታጉ እዚህ ውስጥ ሬንጅ ውስጥ አይደለም ማለት ነው። ወይ ነምበር አይደለም፣ ወይ አልፋቤት፣ ወይ አንደርስኮር አይደለም። ከነዚህ ውጭ ያለ ኤኒ ካራክተር ካገኛችሁ ያ ነገር ምን አይሆንም ማለት ነው፣ ቫሪያብል መሆን አይችልም ማለት ነው። ሌላ ኤግዛምፕል አት አስተሪክስ፣ ማካፈል፣ ብዙ አይነት ካራክተሮች አሉ ከዚህ ሬንጅ ውጭ የሆኑ ማለት ነው። እነዚህን ሬንጆች መጠቀም አንችልም። ለማን? ለቫሪያብል ወይም ለአይደንቲፋየር። ሁለተኛው ኢት ቢጊንስ ዊዝ አልፋቤት ኦር አንደርስኮር። ቅድም ምን ብለናል? የሚይዘው ነምበርስ አልፋቤት እና አንደርስኮር ብቻ ነው ብለናል። ግን መጀመሪያ ያለበት ወይ በአልፋቤት ነው ወይ በአንደርስኮር ነው። ይሄ ማለት በቁጥር መጀመር አይችልም ነው ዋናው ሀሳቡ። ቁጥርን መያዝ ይችላል፣ ግን በቁጥር መጀመር አይችልም። አሁን በአንደኛው ሩል ይሄንን ብናየው እዚህ ጋር የጻፍነው ቫሪያብል ትክክል ነው በአንደኛው ሩል ከሆነ ማለት ነው። ምክንያቱም የያዘው ቁጥርና አልፋቤት ነው፣ ችግር የለም። ሁለተኛው ሩል ላይ ግን ያፈርስብናል። ምክንያቱም መጀመር የሚችለው ወይ በአልፋቤት ወይ በአንደርስኮር ነው ስላለ፣ እዚህ ጋር ደግሞ የጀመረው በቁጥር ነው። ይሄ ኢንቫሊድ ነው። በሁለተኛው ሩል ምክንያት ይሄ ቫሪያብል ኢንቫሊድ ይሆናል። አንደኛው ሩል ላይ ያሟላ ነበር፣ ግን ሁለተኛው ላይ ያፈርሷል ነው። ግልጽ ነው መሰለኝ። ይሄ ወደ ሶስተኛው ስንመጣ ስፔስ ኢዝ ኖት አላውድ። ስፔስ በካራክተሮች መካከል ማድረግ አንችልም። ስፔስ እንዲህ ብለን እዚህ ጋር የሰጠነው ኔም ቫሊድ አይደለም። ምክንያቱም እዚህ ጋር የምታዩት መሀል ላይ ምን አለ? ስፔስ አለ ማለት ነው። መሀል ላይ ስፔስ ማድረግ አይቻልም። እሱ ቦታ ግን አንደርስኮር የምትጠቀሙ ይሄኛው ቫሊድ ይሆንላችኋል። ምክንያቱም እዚህ ጋር ምንም የሚያስገባ ነው ስፔስ የለም። ከአንደኛ ሩል ጀምረን ብናየው እዚህ ጋር ኮንቴን ያደረገው አልፋቤት እና አንደርስኮር ነው፣ ይቻላል። ሁለተኛው ደግሞ የጀመረው ወይ በአልፋቤት በአንደርስኮር ስለሚል በአልፋቤት ነው የጀመረው፣ ሁለተኛው ይቻላል። ሶስተኛው ደግሞ ስፔስ መሀላቸው የለም። ከአንድ እስከ 3 ያለውን ሩል ሁሉንም አሟልቶልናል ማለት ነው። ሶስቱ ላይ ግልጽ ነው ይመስለኛል። ቀጣይ ወደ አራተኛው ነው የምናልፈው። አራተኛው ደግሞ ኪወርዶችን እንደ ቫሪያብል መጠቀም አንችልም። ኪወርድ የምንለው ምንድን ነው? ፓይተን ኢንተርፕሬተሩ ወይም ፓይተን የራሱ ሴታፑ ለራሱ ጥቅም የሚፈልጋቸው የራሱ የሆነ ሪዘርቭድ ያደረጋቸው ቃላቶች አሉ። እነሱን ኪወርድስ ብለን እንጠራቸዋለን። እያንዳንዱ ፕሮግራሚንግ ላንጉዌጅ የራሱ የሆነ ኪወርዶች አሉት። ያም ጥቅሙ ምንድን ነው? ለራሱ ፈንክሽን የሚጠቀማቸው ናቸው። በፓይተን 2 31 የሚያክሉ ኪወርዶች አሉ። በፓይተን 3 ደግሞ ወደ 33 ከፍ ይላሉ። እነዚህ እነማን ናቸው የሚለውን ለመለየት ኤዲተራችሁ ላይ ሁሌም ስትጽፉ ኦሬንጅ ከለር ነው የሚሰጧችሁ። ለምሳሌ ከላይ የምታያቸው ፍሮም አለ፣ ኢምፖርት ኤንድ ኦር አስ ኢፍ
ኤሊፍ እያለን 31ዱን መዘርዘር እንችላለን ማለት ነው። ሶ እነዚህ ኪወርዶች ለራሳቸው ጥቅም ስለሚፈለጉ እነዚህን እንደ ኪወርድ መጠቀም እንደ ቫሪያብል መጠቀም አንችልም። ሶ ኪወርዶች እነማን ናቸው የሚለውን ለማወቅ ያው ቀስ በቀስ የምትለምዷቸው ናቸው። ኦሬንጅ ከለር ናቸው። ግን ሙሉን ማወቅ ከፈለግን እሱን ዲስፕሌይ የምናደርግበት የራሱ ሜተድ አለው። ሶ ኢምፖርት ኪወርድ ኤክስ ኢኳል ቱ ኪወርድ ዶት ኬደብሊው ሊስት ማለትም የኪወርዶችን ሊስት ነው። ፎር አይን ኤክስ ፕሪንት አይ እዚህ ጋር ያው ፋይላችን ሴቭ አላደረግ ነው። እስቲ ሴቭ እናድርገውና ፋይላችሁ ሴቭ ስታደርጉ እዚህ ጋር እንደምታዩት ፓይተን 27 የሚለው ፎልደር ላይ ነው ያለ ነው። ሶ እዚህ ጋር ሴቭ እስቲ እናድርገው፣ ኪወርድ ብለን ሴቭ እናድርገው። በይሳት እስቲ ረን አድርገ ነው የሚሰጠን ነገር እንየው። በይሳት ረን ስናደርገው ኢረር ነው የሚሰጠን። ኢረሩን እንዴት ፊክስ እንደምናደርግ እስቲ አሁን ላይ ቀጥለን እናየዋለን። ብዙ ጊዜ ተማሪዎች እዚህ ጋር ነው የሚቸገሩት ማለት ነው። ሶ ይሄን ረን ስታደርጉት ኢረር ይሰጣችኋል። ለምንድነው ኢረር የሰጠን የሚለውን ለማየት ሄዳችሁ ከዚህ የፓይተን ፋይላችሁ ላይ ማለት ነው ሴቭ ያደረግነው የቱ ጋር ነው? ኪወርድ የሚለው ላይ ነው። ማለትም ፓይተን 27 ላይ ነው ማለት ነው። ሶ እዚህ ጋር ሴቭ ስታደርጉ ኢረር ነው የሚፈጠርባችሁ። ስለሆነ ምን ታደርጋላችሁ? ኦልዌይስ እዚህ ጋር አንድ ፎልደር ከፍታችሁ እዛ ፎልደር ውስጥ መጻፉ የተሻለ ነው። ሶ ቅድም ያልናቸው ይሄ ያለ እነዚህን ፋይሎች ከዚህ ቦታ አስወግደን ቲዩቶሪያል የሚል እዚህ ጋር ፎልደር አለ እዛ ላይ አስገባናቸው። ሶ እዚህ ጋር ምንም አይነት ራሳችን የጻፍነው ኮድ የለም። ይሄ ራሱ ኢንስቶል ሲደረጉ የገቡ ናቸው። ከነሱ ውጭ ግን ራሳችን ክሬት የምናደርጋቸው እዚህ ውስጥ ነው የምናገኛቸው ማለት ነው። ሶ አሁን እሱን ኦፕን ማድረግ እንችላለን። ቲዩቶሪያል የሚለው ያው ኪወርድ አሁን የጻፍነው ማለት ነው። ሶ ይሄን ራን በምናደርግ ሰዓት ግን ምንም አይነት ኤረር አይፈጠርብንም። እዚህ ጋር የምናያቸው አሁን ስለ ኪወርድ ነበር እያወራን የነበረው። ኤንድ አስ አሰርት ብሬክ እያልን 31ዱ እዚህ ጋር የተዘረዘሩት ናቸው። ሶ እነዚህ ኪወርድ ይባላሉ ማለት ነው በፓይተን 2። እነዚህን ኪወርዶች እንደ ቫሪያብል ወይም አይደንቲፋየር መጠቀም አንችልም። አራተኛው ሩል ይሄ ነው። ኪወርዶችን እንደ ቫሪያብል መጠቀም አንችልም ነው። ሶ ከ1 እስከ 4 ያለውን አየን። አምስተኛው ደግሞ እንደሚለው አፐር ኬዝ እና ሎወር ኬዝ በጣም ዲፈረንት ናቸው። አፐር ኬዝ ማለት ካፒታል ሌተር ማለት ነው። ሎወር ኬዝ ደግሞ ስሞል ሌተር። ሶ ኖርማል እንግሊዝኛ እንደምንጠቀመው አይደለም። ኤኒ ፕሮግራሚንግ ላንጉዌጅ ኬዝ ሴንሲቲቭ ነው አብዛኞቹ ማለት ነው። አፐር ኬዝ እና ሎወር ኬዝ የተለያዩ አድርጎ ነው የሚያያቸው። አሁን ለምሳሌ እዚህ ጋር ስንመጣ ሁቦ ብለን የሮቦቷን ኔም ሰጠነው። ታች መተን ግን በዚህኛው ሁቦ ዶት ሙቭ ብለን ብንጠራው ኢረር ነው የሚለን። ምክንያቱም ይሄኛው ሁቦ እና ይሄኛው ሁቦ በምንም ተአምር የሚገናኙ አይደለም። ለእኛ ስናነባቸው ተመሳሳይ አክሰንት ወይ ተመሳሳይ ድምፅ ሊሰጡን ይችላሉ። ግን ካፒታል ኤች እና ስሞል ኤች በጣም የተለያዩ ናቸው በፕሮግራሚንግ ላንጉዌጅ ማለት ነው። ሶ ይሄ ነው አምስተኛው ሩል የሚለው። እሱን እስቲ እዚህ ጋር ረን አድርገን ቼክ ማድረግ እንችላለን። እዚህ ጋር ሁቦ አሳይን ሮቦት ብለነዋል። ሶ እስቲ በካፒታል ሁቦ ብለን ጽፈን ደግሞ ምን ብንለው ዶት ሙቭ እዚህ ጋር የሚያጋጥመን ኢረሩን እናየዋለን። እንደሚለን ሁቦ ኢዝ ኖት ዲፋይንድ ነው። ሁቦ ዲፋይንድ አልሆነም እያለን ነው። ይሄ ሁቦ እና ይሄ ሁቦ በጣም የተለያዩ ናቸው። ሶ ይሄ አምስተኛው ሩል ይሄንን ነው የሚነግረን። አፐር ኬዝ እና ሎወር ኬዝ በጣም የተለያዩ ናቸው። ከላይ የጻፋችሁትን ራሱ ነው እዚህ ጋር መጠቀም ያለባችሁ። ሁለቱ በምንም ተአምር የሚገናኙ አይደለም። ሶ እስካሁን ያየናቸው አምስቱ ሩሎች እነዚህን ይመስላሉ። ከዚህ በመቀጠል ያው እንዴት አክሽኖችን ኮል እንደምናደርግ ነው። በአጭሩ ግን እዚህ ጋር አንድ ቫሪያብል ወይም አይደንቲፋየር ቫሊድ ለመባል ማሟላት ያለባቸው እነዚህን 5 ሩሎች ናቸው። ሶ እነዚህ ግልጽ ከሆኑላችሁ አንዳንድ ጥያቄዎችን ማየት እንችላለን። ማለትም ቫሊድ እና ኢንቫሊድ የሆኑትን ለመለየት ማለት ነው። ሶ እነሱን እዚህ ጋር ያሉትን እንይ። አሁን ከላይ እዚህ ጋር የጠቀስኩላችሁ እነዚህ ቫሊድ አይደንቲፋየርስ ይባላሉ። እሱንም 5ቱን ሩል ስለሚያሟሉ ፎር የሚለው እዚህ ጋር የምታዩት ፎር ቫሊድ አይደንቲፋየር ነው። ግን ቅድም ምን ብለናል? ይሄኛው ፎር ምንድን ነው ብለናል? ኪወርድ ነው ብለናል። ምክንያቱም ያው ኦሬንጅ ከለር ምን ይሰጣል? ቅድም ከተዘረዘሩት ከ31ዱም አንዱ ይሄ ነው። ይሄ ፎር ኪወርድ ነው። ይሄንን እንደ ቫሪያብል መጠቀም አንችልም። ግን ይሄኛው ፎር መጠቀም እንችላለን። ምክንያቱም ይሄ ፎር እና ይሄ ፎር በጣም የተለያዩ ናቸው። ይሄ ካፒታል ነው፣ የላኛው ስሞል ነው። ሶ አምስተኛ ሩል ይሄን ይነግረናል። ካፒታል ሌተር እና ስሞል ሌተር የተለያዩ ናቸው ስለሚለን የላኛውን መጠቀም ባንችልም የታችኛውን ግን መጠቀም እንችላለን ነው። ሶ ፎር የሚለው ቫሊድ ነው ማለት ነው። ሁለተኛው ተርን ራይት የሚለውን እንየው። ተርን ራይት ከ1 እስከ 5 ያሉትን ሁሉንም ሩሎች ሳትስፋይ ያደርግልናል። ሶ እዚህ ጋር ያሉት ይቻላል ማለት ነው። ቀጣይ እንምጣ። አንደርስኮር ፒክ እዚህ ጋር የምታዩት አንደርስኮር ፒክ ነው። ይሄም ከ1 እስከ 5 ያለውን ሁሉንም ሩል ሳትስፋይ ያደርጋል። በመቀጠል አይ የምትለውም ሲንግል አንድ አልፋቤትም ቢሆን ይቻላል ማለት ነው።
በመቀጠል አንደርስኮር ቱ ይሄም ይቻላል። እዚህ ጋር የምታያቸው ሌፍት ቱ ሮቦት ሁሉም ቫሊድ ናቸው። ይሄንም ጨምሮ ይሄ ማይነስ አይደለም አንደርስኮር ነው። ሶ አንደርስኮር ብቻውን ብታስቀምጡ ቫሊድ አይደንቲፋየር ነው ማለት ነው። እዚህ ጋር በመቀጠል የምናያቸው ኢንቫሊድ የሆኑትን እንለያቸው። ለምን ኢንቫሊድ እንደሆነም እናብራራለን። ፎር የሚለው ኢንቫሊድ ነው፣ ምክንያቱም አራተኛው ሩል ስለሚያፈርስ። አራተኛው ሩል ምን ብለናል? ኪወርዶችን መጠቀም አንችልም። በተመሳሳይ ዲፍም የሚለው ምንድነው? ኪወርድ ነው። አሁን እዚህ ጋር ዲፍ የሚለውን ራይት ብታደርጉት ምን እንደሚሰጣችሁ ያው ኦሬንጅ ከለር ነው። ሶ ይሄ ዲፍ የሚለው ምንድነው ማለት ነው? ኪወርድ ስለሆነ ኢንቫሊድ ነው። በመቀጠል ተርን ራይት መሀል ላይ የምታዩት ስፔስ ነች። ሶ ይሄንን ስፔስም መጠቀም አንችልም። ሶስተኛው ሩል ይሄን ነው የሚነግረን። ሶ ይሄኛውም ኢንቫሊድ ነው። ቀጣይ ላይ ስንመጣ አትፒክ፣ ይሄ ደግሞ በአንደኛው ሩል ምክንያት ቫሊድ ልንለው አንችልም ማለት ነው። ምክንያቱም እዚህ ጋር ከሬንጃችን ውጭ ነው። ሬንጃችን ወይ ነምበርስ ወይ አልፋቤት ወይ አንደርስኮር ነው። እዚህ ጋር ደግሞ ከሱ ውጭ የተለየ ካራክተር ይዘዋል። በመቀጠል ቱ ሌፍት የሚለውም ኤረር ነው የሚሆንበት፣ ምክንያቱም የጀመረው በቁጥር ነው። ሁለተኛው ሩል ላይ ምን ይላል? ኢት ቢግንስ ዊዝ አልፋቤት ኦር አንደርስኮር ይለናል። በቁጥር መጀመር አይችልም። ሶ ሁለተኛው ሩል እዚህ ጋር ያፈርስብናል። እዚህ ጋር ኢንቫሊድ ነው፣ ምክንያቱም ቁጥር በእርግጥ መያዝ ይችላል፣ ግን የጀመረው በቁጥር ስለሆነ ኤረር ነው ማለት ነው። እዚህ ጋር ማይነስ ፒክ የሚለው ስለሆነ ይሄ ማይነስ ከሬንጃችን ውጭ ነው። ማይነስ እዚህ ጋር አንደርስኮር ፒክ ብለን አይተነዋል። እዚህ ጋር ይሄኛው ቫሊድ ነው፣ የታችኛው ግን ኢንቫሊድ ነው። ምክንያቱም ከላይ ያለው ይሄኛው አንደርስኮር ነው፣ ከታች ያለው ግን ማይነስ ነው ማለት ነው። ሶ ማይነስ መጠቀም አንችልም። ይሄ ቫሊድ እና ኢንቫሊድ የሆኑ የተወሰኑ ኤግዛምፕሎች ናቸው። ሶ ለሮቦታችሁ ኔም ስትሰጡ ሁቦ ግዴታ አይደለም፣ ሁቦ አንዱ ሊሆን ይችላል፣ ምክንያቱም ቫሊድ አይደንቲፋየር ነው። ከሱ ውጭ የፈለጋችሁትን ኔም 5 ሩል የሚያሟላ ብቻ ይሁን እንጂ ኤኒ ኔም መስጠት ትችላላችሁ ነው። ሶ አሁን ወደ እሱ ነው የሚመጣው። በመቀጠል እነዚህን ያው ወደ ዲፎልት ቫሊያቸውን ቀይራቸው። እዚህ ጋር ያሉትን እናጥፋና ምን ይሆናል ማለት ነው ይሄ። ሶ ሁቦ የሚለው ግዴታ አይደለም፣ ከሁቦ ውጭ ሌላ ኤኒ ኔም መስጠት እንችላለን። እዚህ ጋር አኒስ የሚለውን እንስጥ፣ አኒስ አሳይን ሮቦት። ሶ ሁቦ ግዴታ አለመሆኑን እዚህ ጋር ማየት ትችላላችሁ። ያው ሮቦታችሁ መታላችኋለች ማለት ነው። ከሮቦቱ በኋላ እንዴት ነው የምናደርገው? አክሽኖችን ነው የምንሰራው። ቤዚካሊ ሮቦቲክስ ወይም ይሄ ቱዲ ሮቦት 4 አክሽኖች ነው ያሉት ቤዚካሊ ማለት ነው። ሙቭ አለ፣ ያው ዲቴል በቀጣይ ፓርት በደንብ እናያቸዋለን። እዚህ ጋር ግን እንደመነሻ አንዳንድ ነገር ለማየት ነው። ሙቭ ሁሌም ካለበት አንድ ግሪድ ፎርዋርድ ይላል። ተርን ሌፍት ካለበት 90 ዲግሪ በአንቲ ክሎክዋይዝ ወይም ወደ ግራው ይታጠፋል ነው። ፒክ ቢፐር እና ድሮፕ ቢፐር የሚባል ነገር አለ። ስለ ቢፐር ስንመጣ በደንብ የምናያቸው ነገሮች ናቸው። ያው ለአሁን 4 አክሽኖች እንዳሉ ብቻ ለማወቅ ነው። አራቱን አክሽኖች እንዴት ነው የምንጠቀም የሚለውን ነው። አራቱን አክሽኖች ስንጠቀም እዚህ ጋር ሲንታክሱ አለ። ሲንታክሱ እንዴት ነው? ቅድሚያ የሮቦታችንን የምንጽፋለን። በዚህ ሰዓት አሁን አኒስ ብለን የጠቀስነው ነው። ሶ ሁቦም ከሆነ ሁቦ ደስ ያለንን ቫሊድ የሆነ የሮቦቱን ኔም ነው የምንሰጠው። ቀጥሎ ዶት አለች። ከዶት በኋላ አክሽናችን ነው የምናስገባው። አክሽን ከአራቱ አንዱ ማለት ነው። እዚህ ጋር የጠቀስናቸው አራቱ አሉ፣ ወይ ሙቭ ሊሆን ይችላል፣ ተርን ሌፍት፣ ደስ ያላችሁን ከአራቱ አንዱ። መጨረሻ ላይ ምን አለ ማለት ነው? ብራኬት ከፍታችሁ ትዘጋላችሁ። ሶ አንድ አክሽን ስትጽፉ ይሄንን ሲንታክስ ነው መከተል ያለበት። ኤግዛምፕል እዚህ ጋር እዩት። ሁቦ ዶት ሙቭ ብለን ይሄኛው ትክክል ይሰራል ማለት ነው። ሶ እዚህ ጋር ስንመጣ ምን እንደምናደርገው አኒስ ዶት ሙቭ ስንለው ይሄኛው ምን ይሰራል ማለት ነው? ቫሊድ ይሆናል ማለት ነው። ሶ የነበረበት ፖዚሽን አት 1 ላይ ነበር። አሁን ግን አት 1 2 ሄዷል። በጣም በፍጥነት ነው የተራመደልን። ሶ አሁንም ደግመን አኒስ ዶት ሙቭ ብትሉት ወዴት ይሄዳል ማለት ነው? ከነበረበት 1 1 ወደ 3 1 ሄዷል። ሶ 2 ግሪድ ፎርዋርድ ሄዷል ማለት ነው። አሁን የሮቦታ ስፒድ በጣም ሃይ ነው፣ በጣም ፈጣን ነው። ሶ እሱን ነገር ለማስተካከል 3 ሜካኒዝሞችን መጠቀም እንችላለን። አንደኛ እዚህ ጋር ታይማችን ኢምፖርት እናደርጋለን። ኢምፖርት ታይም ከአክሽናችን በፊት የምናደርገዋለን ታይም ዶት ስሊፕ ብለን አክሽን ከመጀመሪያው በፊት የተወሰነ ሰከንድ ቆማ እንድጠብቀን ነው። አሁን ቱ ካልኩት ለ2 ሰከንድ አክሽን ከመስራቷ በፊት ትጠብቀናለች። ያለችው አት 1 1 ላይ ነው። ከ2 ሰከንድ በኋላ ነው ጉዞ ወይም አክሽኗን የጀመረችው ማለት። አንደኛው ይሄ ነው። ሁለተኛው ቀስ እያለች እንድትሄድ ነው። በእያንዳንዱ አክሽን ወይም በእያንዳንዱ ስቴፕ መካከል የተወሰነ ሰከንድ እያረፈች እንድትሄድ ነው። እሱን ለማድረግ ከአክሽናችን በፊት ምን እንለዋለን? የሮቦታችን ኔም አኒስ ነው። ዶት ሴት ፓውዝ ብለን እዚህ ጋር የሆነ ሰከንድ ማስገባት ነው። 1 ሰከንድ ካል በእያንዳንዱ አክሽን አንዳንድ ሰከንድ እያረፈች ነው የምትሄደው። ሶ ታይም ስሊፕ 2 ሰከንድ ብለናል። 2 ሰከንድ ቆየ። ከዛ በኋላ አንዳንድ ሰከንድ እያረፈች ነው የምትሄደው። ሁለተኛው ሜካኒዝም ይሄ ነው፣ ታይም ስሊፕ የሚለው ሴት ፖዝ የሚለው። ሶስተኛው ደግሞ አኒስ ዶት ሴት ትሬስ በሄደችበት ፓዝ ሙሉ ቀለም እየቀባች ነው የምትሄደው። እዚህ ጋር ሴት ትሬስ ብለን ወይ በሲንግል ኮቴሽን ወይ በደብል ኮቴሽን ደስ ያለን የከለር ኔም ነው የምንጽፈው። ሬድ እንበል። ሬድ ብንል ምን እንደሚያደርገው ማለት ነው? የሄደበትን ፓዝ
ቀይ ቀለም ያው እየቀባ የሄደበትን ፓዝ ሙሉ የት እንደሄደ ሊያሳውቃችሁ ይችላል ማለት ነው። ሶ እዚህ ጋር ያየናቸው በሶስት አንዱ መጠቀም ትችላላችሁ። ታይም ስሊፕ የሚለው አክሽን ከመጀመሩ በፊት የሚጠብቅበት ታይም ነው። ሴት ፖዝ የሚለው ደግሞ ምንድነው ጥቅሙ? በእያንዳንዱ አክሽን መካከል ለአንድ ሰከንድ አንድ ሰከንድ ካላችሁት አንዱ ይሆናል 0.5 ማለት ትችላላችሁ። 2 ሰከንድ እያላችሁ በየአክሽኑ መካከል እንዲቆም ለማድረግ ማለት ነው። ለአንድ ሰከንድ አሁን በዚህ ሰዓት ይቆምልን። ሴት ትሬስ ብላችሁ ደግሞ የከለር ነው ትሰጣላችሁ። ያንን ከለር በሄደበት ፓዝ እየቀባላችሁ ይላል። ሶ ዋናዎቹ እነሱ ነው አሁን የምናየው ማለት ነው። ሶ ለዛሬ ይሄን ጨርሰናል። ያው በቀጣይ ዲቴል አራቱን አክሽኖች ምን እንደሚመስሉ አንድ ባንድ እናያለን። ያው እስከዛው ሰላም ሁኑ።